ሀይ ሰላም እንዴት ናችሁ? ውድ ተመልካቾቼ እንኳን ወደ ቻናሌ በደህና መጡ። ዛሬ ይሄን የመሰለ ጣፋጭ የሆነ ሩዝ በቦሎቄ አብረን እንሰራለን። ወደ አሰራሩ እንግባ። በመጀመሪያ መጥበሻውን ጥደን ትንሽ እንደጋለ ዘይት እናደርጋለን። ዘይቱም ትንሽ እንደጋለ ሽንኩርቱን እንጨምራለን፣ የጋለው ዘይት ላይ ማለት ነው። በደንብ አድርገን እንጠብሰዋለን። ከጎን ሩዝ ጥጃለሁ። ሩዙ እየበሰለ ነው። ሩዙ ላይ ትንሽ ነጭ ሽንኩርት፣ ትንሽ ጨውና ትንሽ ከሙን እንጨምራለን። ከሙኑ ቆንጆ ጣዕም ይሰጠዋል። በጣም አሪፍ ነው። እንደዚህ ደብለቅ ደብለቅ አድርገን እንተዋለን ማለት ነው እስኪበስል ድረስ። እዚህ ጋር ሽንኩርቱን በደንብ ጥብስ እናደርገዋለን። ሽንኩርቱም እየበሰለልን ነው። እና ሽንኩርቱ ላይ ትንሽ ነጭ ሽንኩርት እናደርጋለን። ከዛ ትንሽ ከሙን። ነጭ ሽንኩርትና ከሙን ሩዙን ስንቀቅል ስላደረግን ማለት እዚህኛው ላይ ብዙ አታበዙም፣ ትንሽ ትንሽ ነው የምትጨምሩት እና አሪፍ ቆንጆ ጣዕም ስላለው ከሙኑ ብዙ አታበዙም ማለት ነው። በጣም ትንሽ ነው የሚፈልገው። ትንሽ ጠበስ ጠበስ እናደርገዋለን። ካስፈለገ ውሃ ጠብ እያደረጋችሁ እንዲዋሃድ እናደርገዋለን ማለት ነው። ከዛ ቦሎቄውን እንጨምረዋለን። ቦሎቄውን በደንብ አንድ ላይ አሁን ከጨመርኩት ነጭ ሽንኩርት ከሙን ጋር አንድ ላይ በደንብ ጥብስ እናደርገዋለን። አሪፍ የሆነ ቆንጆ ጣዕም እንዲኖረው ትንሽ ጠበስ ጠበስ እናደርገዋለን። ከዛ ትንሽዬ ጨው እናደርግበታለን። ቦሎቄውን ስቀቅል ጨው አላደረኩም፣ ስለዚህ እዚህ ላይ ትንሽ እናደርጋለን። መብዛት የለበትም ምክንያቱም ሩዙ ላይ ስለተደረገ በጣም ትንሽ ነው የምናደርገው። እንደዚህ አድርገን በደንብ እንጠብሰዋለን። ያው እኔ ለአንድ ሰው ነው የሰራሁት፣ እናንተ ለሁለት ለሶስት ከዛ በላይ መስራት ትችላላችሁ። በደንብ ጥብስ እናደርገዋለን። በደንብ ስለተጠበሰ እዚህ ጋር ሩዛችን ደርሷል። ሩዙን ጨምረን አሁንም በደንብ አድርገን እንጠብሰዋለን፣ ቆንጆ ጣዕም እንዲኖረው ማለት ነው። በደንብ አድርገን እናደባልቀዋለን፣ በደንብ እንዲዳረስ። ዘይት አላደረገንም ሩዙ ላይ ስንቀቅል እና እዚህ ጋር ትንሽ በደንብ ጥብስ እናደርገዋለን። እና በጣም ቆንጆ እና ቀላል የሆነ ጣፋጭ የሆነ ሩዝ በቦሎቄ ነው። እናንተም በቤታችሁ ሰርታችሁ ሞክሩትና አስተያየታችሁን በኮሜንት ላይ አጋሩኝ። በጣም ነው የሚያምረው። እንደዚህ ሆኖ ደርሶልናል። ቆንጆ ከለር ነው ያለው። ከለሩ ራሱ በጣም ነው የሚያምረው። በጣም ነው ደግሞ የሚጣፍጠው። በእኔ የሆንባችሁ ሰርታችሁ ሞክሩት። በጣም አሪፍ ነው። በጣም ቆንጆ የሆነ ሩዝ በቦሎቄ አሰራር ነው። በጣም የሚጣፍጠው። ስላያችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ።